ሰላም እንደምናችሁ ዩቲዩብ። በዚህ ቪዲዮ እንዴት የኛን ኢነርጂያችንን ሪቻርጅ እንዴት እንደምናደርግ አሳያችኋለሁ። አያችሁ እኛ ሰዎች ሰውነታችን ይደክማል፣ ሰውነታችን ደግሞ ኢነርጂ ያገኛል። ሰውነታችን ሪቻርጅ ይሆናል፣ ሰውነታችን አንዳንዴ ደግሞ ድክም ይለዋል፣ የሆነ ምጥጥ ያለን ነው የሚመስለን ማለት ነው። ይሄ ለምንድን ነው? ሰውነታችን አያችሁ ልክ እንደ ባትሪ ነው። እንደ ባትሪ ኢነርጂ ይቀበላል፣ ባትሪ ደግሞ ኢነርጂውን ያወጣል ማለት ነው። ስለዚህ በዚህ ቪዲዮ እንዴት ሲደክመን፣ እንዴት ኢነርጂያችን ሙጥጥ ብሎ ሲደክመን እንዴት ነው ኃይልን ማግኘት የምንችለው የሚለውን በሶስት ነገሮችን ነግራችኋለሁ። አብራችሁን ቆዩ። ስለዚህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አብራችሁን ቤተሰብ ሁኑ። ለማደግ እውቀት ለማግኘት የተለያዩ ነገሮችን ለማግኘት ከመጣችሁ ከኔ ጋር እንደግላለሁ። ወደ ቪዲዮ እንገባለን። ስለዚህ የመጀመሪያው የሚሆነው ዛፍ ጋር መቀመጥ ወይም ዛፍ ጋር መቆም ነው። ምክንያቱም ዛፎች አያችሁ ከእርዝ ጋር ከምድር ጋር በጣም ኮኔክትድ ናቸው። they are deeply connected ናቸው። ስለዚህ የእርዝን ኤነርጂ ፑል ያደርጉታል። ከዛ እኛ መተን ከዛፉ ጋር ኢንተራክት ስናደርግ ወይ ዛፉን ስናቅፈው ምንድነው ምን ሆኖ የኛ ኢነርጂ ከዛፉ ከዛ ከሂሊንግ ኢነርጂ ያለው ዛፍና ከዛፉ ኢነርጂ ጋር አንድ የሆነ ይመጣል ማለት ነው። ያኔ የዛፉን ሂሊንግ ኢነርጂ ወደኛ እንወስዳለን። ከኛ ኢነርጂ ጋር ኢንተራክት ሲያደርግ እንትን እንሆናለን፣ ሂል ማድረግ እንጀምራለን። ይሄ የተጫጫኑ ነገሮች ሙሉ በሙሉ የቀነሱ ይመጣሉ፣ እየተዳከሙ ይመጣሉ፣ ቅልል ይለናል ማለት ነው። ለዛ ዛፍ ጋር ስንሆን ቅልል ያለ ስሜት ይሰማናል፣ ካልመነስ ይሰማናል፣ ሰላም ይሰማናል። ለዛ ነው የዛፉ ኢነርጂ በጣም ሂሊንግ ኢነርጂ ነው። የዛፉ ኢነርጂ በጣም ፖዚቲቭ የሆነ ኢነርጂ ነው ማለት ነው። ስለዚህ አንደኛው እንደዛ ነው፣ ከዛፍ ጋር ኢንተራክት ማድረግ። ሁለተኛው ስንመጣ ሜዲቴሽን ነው። ሜዲቴሽን አያችሁ አይምሮአችንን ጸጥ ስናደርገው እኛ ውስጥ ካለው ኢነርጂ እኛ ውስጥ ካለው ይሄ ስፒሪቹዋል ኢነርጂ ጋር ኮኔክት እያደረግን እንመጣለን። ከዛ ኢነርጂ ጋር ኮኔክት ስናደርግ ሰላም ያለው ኢነርጂ ነው ውስጣችን ያለው፣ በቃ የዩኒቨርሳል ኢነርጂ ነው፣ የፈጣሪ ኢነርጂ ነው። ከዛ ኢነርጂ ጋር ስናደርግ ኢነርጂ እያገኘን እንመጣለን ማለት ነው። ስለዚህ ሶስተኛው የሚሆነው ምንድነው? በባዶ እግር ከመሬት ጋር ግራውንድ ማድረግ ነው። ባዶ እግራችንን ከመሬቱ ጋር ግራውንድ ማድረግ ነው። ይህን ስናደርግ ልክ ዛፎች በስራቸው እርዝ ውስጥ ገብተው የእርዙን ኤሌክትሮን ብዙ ነገሮች ፑል አውት እንደሚያደርጉ የኛም ስር እግራችን ነው። ስለዚህ በእግራችን እንትን ስንል ኮኔክት ስናደርግ ከመሬቱ ጋር ኤሌክትሮን እናገኛለን። የእርዙን ኤሌክትሮን የኛን ኔጌቲቭ እንትን ይወስዱሃል እርዙ ማለት ነው። ከዛ የእርዝን ኤነርጂ ወደኛ እንወስዳለን ማለት ነው። ከዛ አራተኛው የሚሆነው ፀሐይ መሞቅ ወይም ደግሞ ፀሐይ ጋር ማፍጠጥ ነው። አያችሁ ፀሐይ ስናፈጥ ከሶላር ኢነርጂ ነው፣ ፓወር አለው ማለት ነው። ያንን ፓወር ነው ወደ እኛ ነርቨስ ሲስተም የምናስገባው። እንደዛ ስናደርግ ኢነርጂ እናገኛለን ማለት ነው። የእርዝ ኢነርጂ ወደ ባይናችን ስናስገባ ኢነርጂ እናገኛለን ማለት ነው። ፓወርፉል ይሆናል ውስጣችን ማለት ነው። ስለዚህ ጠዋት ፀሐይ መሞቅ ነው፣ ፀሐይ ጋር መቆም ነው እና ፀሐይዋን ማለት ነው ማየት ነው። በእንደዚህ መልኩ የኛን ኢነርጂ ማደስ እንችላለን ማለት ነው። ፓወር ኢነርጂ ይሄ ድብርት፣ ጭንቀት ምናምን ይሄ በቃ እንትን ይላል፣ ኔጌቲቭ ኢነርጂ ናቸው እነዛ። ስለዚህ በፖዚቲቭ ኢነርጂ እንደዚህ እያደረግን ስንመጣ ፖዚቲቭ ኢነርጂ እያገኘን እንመጣለን ማለት ነው። ስለዚህ በዚህ መልኩ ኢነርጂያችንን ማደስ እንችላለን። ስለዚህ ለዛሬ የነበረን ቪዲዮ ይሄ ነው። በቀጣይ ቪዲዮዎች ፖስት ሳደርግ እንዲመጣላችሁ ሰብስክራይብ ማድረግ እንዳትረሱ። ዛሬ ያገኛችሁትን እና ደግሞ ከዚህ በፊት እናንተ ምን እንደምታደርጉ ኮሜንት ላይ ጻፉልኝ። ያገኛችሁትን ነገር ኮሜንት ላይ ጻፉ፣ ላይክ አድርጉ። ስለዚህ በቀጣይ እስከምንገናኝ መልካም